አብዬ እባክህ እንደዚህ አትሆን አብዬ እኔ ከየት ብዬ አመጣታለሁ አንተ ለምን አትረጋጋ እንዴ ለምን እንዳባረርኳት ታውቂለ እንዴ እሺ ለምንድን ነው ያባረርሽው እንዴ ሰርቃኝ ነዋ ሰርቃኝ አረታልን ተይቴ ኢዛና ነው ሐረግ ኢዛና ደውል ሃሎ አገኛችኋት በእውነት እሰይ አሁን ትመጣላችሁ እሺ ሐረግ ነይ ቀፊ አገኘናት አሉ እውነት ደስ ብሎኛል የት አገኟት የትም ትገኝ ዋናው መገኘቱ አይደል እንዴ የለመኑንም ማትረሳ ፈጣሪ አመሰግናለሁ በቃ ነኝ ወለንም ደሮ ቆይ እንጂ ቡቻ ቁጭ በል የምናወራው ነገር አለ ያለሽ ደህና ነኝ እርግጠኛ ነሽ ደህና ነኝ ከኛ መሀል ቡቻና ቹቹን ነው መሰለኝ የማታውቂው ሌሎቻችን እንኳን ግቢም እንገናኛለን አልፎ ትምህርት ቤት ነው መሰለኝ በአመቱ ለቀን እየሄደ ማስታወስሽ ራሱ አንድ ነገር ነው እሱን ግን አላውቀውም ቡቻ ይባላል በመቅዲ ምክንያት ነው የተገናኘነው ማለት ከዚህ በፊት መቅዲ አንቺን ለመጣል ፋይል ይዛብሽ ነበር ብቻ ተይው ታሪኩ ብዙ ነው ዛሬ ራሱ ልታደርግሽ እንደነበር እሱ ራሱ ይነግርሻል ቡቻ ንገራት ከምነግራት ደውዬ ባሰማት አይሻልም እሱ ጥሩ ሐሳብ ነው ሄሎ አቤት መቅዲ አቤት መቅዲ ያልሽኝን ላደርግ ነው ትንሿን አግኝቻታለሁ ምን አልከኝ ትንሿን አግኝቻታለሁ ማለት ቅድም ምን ተባብለን ነበር ማለት ምን ተባባልን በእናትሽ መቅዲ አትቀልጂ ሰዓት እኮ ሄዷል አሁን ክፍያውን ክፈይኝና ያልሽኝን ላደርግልሽ እኔ ምንም እያልክ ያለው ነገር አልገባኝም አውቀኸኛል ግን አንቺ መቅዲ አይደለሽም እንዴ አዎ ነኝ እያልክ ያለው ነገር ግን እየገባኝ አይደለም ቆይ ቅድም አግኝተሽኝ ትንሿን እየደፈርክ ቪዲዮ ቀርጸ ከላክልኝ ያልሽኝን እከፍላለሁ አላልሽኝም ምን ትጮያለሽ ያልሽኝን እኮ ነው ያልኩሽ አንተ ምን አይነት ባለጌ ሰው ነህ እህት የለህም እንዴ እህት ባይኖርህ እናት የለህም ሰማኛል ሁለተኛ ጓደኛ ያጠገብት ድረስ እኔ መቅዳስ አይደለሁም እሺ ቀሌታ እሺ በቃ ሰው እንዴት በዚህ ልክ ደደብ ሊሆን ይችላል እባክህ ሰው ግን እንዴት በዚህ ልክ ሰይጣን ሊሆን ይችላል እንደኔ ነው አማሪ ልክ እንደኔ ቆይ ግን ከየት አገኘሽው ሲንከረፈፍ እጄ ላይ ወደቀ በቃ እንዲህ አይነት አጋጣሚዎች አያልፉሽም ማለት ነው አይደል ለምንድን ነው የሚያልፈኝ ትቀልዳለህ አንተ አሁንም ተቀደም እስቲ ዝም ብለህ አታጓራ ደግሞ ምን ማለት ነው አታጓራ ማለት አታጓራ ነው ሁሌ ነገሮችን በብላስ ስለማታረግ ነው የምትቀደመው ቆይ እሺ ምን ማድረግ አለብኝ እንዲህ ያላወቂነትን ካመንክም አንድ ነገር ነው ካላወቅኩም ብላ እስቲ እኔን አሁን ተመልከተኝ እርዳታ ለሚጠይቀኝ ሰው እምቢ ብዬ አላውቅም እኮ አላውቅም ስድቡ ይቆየኝ እኔ መቤት አሁን ወደ ጉዳይሽ ግቢ አንድ ጥያቄ ያለኝ ላንተ እሺ ምንድነው ትንሿን ከነሱ ቀደም ብታገኛት ምን ልታረጋት ነበር ምን አደርጋታለሁ ከኔ ጋር እንድትሆን አሳምናታለሁ ዊ በቃ እናንተ እንደ ፈረስ ልጓም ወደፊት ብቻ ነው አታስቡት ለነገሩ እንደ ፈረስ በሚለው ነው ያልስማማ እኮ ራሳችሁ እኮ ናችሁ የፈረስ ልጓሞች በእናትህ አሁን እንዲህ አይነት ነገር በሳ ጆሮ የሚሰማ ይመስላል እሺ ምን ላድርግ አሁንማ ሮሚዮ እጅ ገባች ለቀጣይ ግን ይሄን አህያነትን ከተውክ ቆንጆ ትምህርትን ይሰጣል ትምህርቱ ስድብን የሚያካትታል ምን ነው ይደብራል መቅዲ ታይ እሺ በቃ ይወጣኩ እኔ ምልሽ ሐረግ ቆይ እኔ ግን ክፉ ሰው ነኝ እንዴ አትገልፍጪ ከልቤ እኮ ነው አንቺ ምን ይመስልሻል ምኑ አሁን ለጠየቅሽው ጥያቄ መልሱ ጥያቄ በጥያቄ መመለስ አይከብድም እኔ እኮ አሁን አፌ ነው እንጂ ውስጤ ባዶ ነው ምን ነው ምግብ አልበላሽም እንዴ ክብረ ቢስ በቃ አንቺ ክብር አይወድልሽም አይደል ምን አደረኩሽ ለቀለድሽው ቀልድ እኮ ስቄ መልስን የሰጣሁሽ እኔ ምለው ስነ ስርዓት ካላቸው ነገሮች ባክ አርገሻል አይደል የኔ ባክ ማረግ ገረምሽ እንዴ አለሽ አይደል አንቺ ኤግዚት ያደረግሽ ምን ማለት ነው ደግሞ
ምን ነው ያስተማሩሽ? ባክባኩን ነው እንዴ? እኔ የምለው ደመኛሽ ነበርኩ እንዴ? ምን ነው እንዲጥምድ ዳርግሻሽ? አይ ሴትዮ ለምን አትፋችኝም? ምን ሆናለች ሴትዮዋ? ኧረ ያዛ ጋንን ትፍታሽ ሰላቢ። ከአንቺ የተላለፈብኝ ነው ወይስ አብሮኝ የነበረ ነው? ማን? እኔ ነኝ አጋንንት ያለብኝ? አንቺ አልሹ። ለማንኛውም ልረፍበት፣ ውጭልኝ። ክብረ ቢስ። አሁን ስድቡ ምን ይሉታል? አሁን ሰው እንደዚህ ይለከፋል? በስመ አብ። ምንድነው ብቻ? እኔ እንጃ ምንድን ነው አልገባኝም። ቆይ ምን እየተፈጠረ ነው? ሌላ መቅዲ ጋር ነው እንደደወልከው? አረ ራሷ ናት። ወይ ደግሞ ሌላ መቅደስ ነበረች ላከቻ? አረ እናቴ ትሙት ራሷ ናት። ብዙም አትደንግጡ። መቅደስ የብዙ ተስጦ ባለቤት ነች። ለነገሩ በሰከንድ እንደዛ ቀንጨራኝ ይሄን አታደርግም አይደለም። ይዙ ቆይ ምንድን ነው? ዛሬ ከባድ ነገር ነበር ያቀደችልሽ። እድሜ ለቡቻ ቀድማ አስጠንቅቆ ነው ከዚህ ነገር ያመለጥ ነው። ቆይ ለምንድን ነው ግን ሁሉም ነገር ነው የሚከረው? ምናልባት እኮ ካሉት ውስጥ አንቺ ዩኒክ ስለሆንሽ ይሆናል። እኔ በጣም ግራ እየገባኝ ነው። ሁሉም ከኔ የተሻለ ቦታ ነው ያሉት፣ ግን ደግሞ እኔን ለመጣል በጣም እየሞከሩ ነው። የተሻለ ቦታ መኖር እኮ የተሻለ ልብ እንዲኖርሽ አያደርግም። ምናልባት ከነሱ ኑሮ ያንቺ ልብ በልጦባቸው ሊሆን ይችላል። ምንድን ነው አንተ? ይሄ የምጡቅ ንግግር የወጣው ከኔ አቤል ነው? አረ ቹቻ በፈጠረ ስነ ስርዓት ይኑር እንጂ። ምን አደረግኩኝ? ከልቤ እኮ ነው። አቤላ እንደዚህ ምጡቅ ነሽ እንዴ? አፈን ዝጋ። ከተነሳው አጋጫለሁ። አይ ያው በሰከንድ ውስጥ አቤል ተመለሰ። እንዴት ብዬ ውለታችሁን እንደመመልስ አላውቅም። እውነት እግዚአብሔር ያክብርልኝ። ባለፈው ከወርተናል። እኛ ሁላችንም ወንድማማቾች ነን። እርስ በርስ የመጠባበቅ ግዴታ አለብን። ትንሿ ሁሌም እንደ ወንድም አጠገብሽ አለን። ብቸኝነት እንድትሰማሽ አንፈልግም። እሺ ሌላ ጊዜ ደግሞ እንደ ቅድሙ መከራችን እንዳታበይን አደራሽ። እሺ በቃ ለማንኛውም እኛ እንሂድ። በጣም እናመሰግናለን። እንዴ ዛሬማ የትም አትሄዱም። እዚህ ደሩና ነገ ትሄዳላችሁ። ውጭ የተደገሰላችሁ ማን ያውቃል? አይ ችግር የለውም አታስቡ። ማን ችግር አለው አለ። ባይሆን የኔ ቤት እዚች ጋር ስለሆነች እኔ ከሄዳችሁ ታድራላችሁ። በእውነት ሁለታችሁ በዝቶብናል። አረ ችግር የለውም በቃሽ። ኑ ተነሱ ሰራችሁ። ተመችቶሻል? አዎ ተመችቶኛል። እውነት ግን ደህና ነሽ? አለሁ እንግዲህ መኖሩንም አለሽ። ደህና ነሽ ወይ ነው ያልኩሽ። አሁን ደህና ነኝ። እውነት በጣም ግራ ገብቶኛል። ምን እንደማደርግ አላውቅም። ቆይ ምንድን ነው የተፈጠረው? ይዙ የእናትህ ሀብል እኮ ቦርሴ ውስጥ ተገኘ። ማለት አላውቅም። እኔም ግራ ገብቶኛል። የሚሰማሽ ሁሉ ይገባኛል፣ ግን ምን ብዬ ይቅርታ እንደምጠይቅሽ አላውቅም። እንዴ ለምንድነው ደግሞ ይቅርታ የምጠይቀኝ? ልጠብቅሽ ስላልቻልኩ። ከዚህ በላይ አንተ ባትኖር እኮ የኔ መኖር አለመኖር የሚያሳስበው ሰው የለም። ከዚህ በኋላ እንደዚህ አይነት ነገር መቼም አይፈጠርምሽ። ካልሞትን በቀር እንፈተናችን ይቀራል ብለን ነው። ብቻሽን ሳይሆን አንድ ላይ ነው የምንፈተነው። ከዛ አብረን እናልፈዋለን። እሺ በቃ ረፍት አድርጊ። እሺ ደህና ነኝ። ደህና ነኝ። በጠዋት ሄዶ ቤተክርስቲያን መሳለሙም ቀረ አይደል? ወግዋጉን ይዘሽዋል። አረ የማይለቅ አጋንንት ያዝሽ ቡዳ። የጸለይሽው ጸሎት ከጣሪያ ይለፍ፣ ተጋጭቶ እንዳይመለስ። የበላሽ ይመለስ። በሰንበቱ ከምትለክፊኝ ምን አለበት ገብተሽ ቡና እንኳን ብታቀራረቢ። ባፈላ እኮ ደስ ይለኝ ነበር፣ ግን ሽር ጉድ ስላየሽኝ እሷንም ካላባረርኳት እንዳትዪ ፈርቼ። በቃ በአንቺ ቤት ቀን የዘረፍሽ። ምን ነው ዘርፍ ያለው ብለሽ ፖሊስ ልትጠሪብኝ ነው? አረ ምን ነው ግን አንቺ። ባይሆን ቆመሽ ነገር ከምትበይ ሄደሽ ምግብ ብይ። እሳት ይብላሽ። ጭራሽ ጸሎት መሀል መሰዳደብ ጀመራችሁ? አብዬ በገመድም ቢሆን አስረ ወስደ አስጠምቃት። ኧረ እርግማን። ከወሰድኩማ ሁለታችሁንም ነው። ጉድ እኮ ነው። ግድ የለም አብዬ፣ እሷ ጥቅት። ተይ ግድ የለሽም፣ አብራችሁ ግቡ። አይደለም ለሁለት ሄደንባቸው የእሷን ብቻ ራሱ እንዴት እንደሚችሉ እኔ አላውቅም። መንፈስሽ እንዳንቺ ልጅ። ስማ ራስን እንዳደገኛ ነው እንደምታየው ማለት በአንተ ቤት አስጠቁራ ይሞታል። ቆይ ምን ለማድረግ እየሞከርሽ ነው? እየተደበርኩብህ ማሪ። ዞር በይ ከፊቴ፣ በጧት ሰበብ እንዳትሆኝ። ኦ በቃ ጭንቅላት ያለው ጉልበት ላይ ነው አይደል? ምን አይነት ሰይጣን ነሽ ግን? በምናብ እንደሳልከኝ አይነት ሰይጣን። አረ ከማሰብሽም በላይ ነሽ። በጣም ደስ ብሎኛል። ለምኑ?
ካይምሮ በላይ ስለሆንኩብህ ነዋ። በይዞር በይልኝ። እሺ ጎረምሲት እያወራሁ መሰለኝ። እኔ መስማት ካልፈለኩስ? ወደህ ትሰማኛለህ? ቀልደኛ። ኧረ ጉልበተኝነት። ምንም በለው ምን፣ በደንብ አድርገህ ስማኝ። መጋጨት ከሌለብህ ሰው ጋር ነው የተጋጨው። አሁን ደግሞ ዛቻም ጀመርሽ? ሁሉም ሰው ማወራውን ነገር እንዳንተ በደንብ ቢረዳኝ ጥሩ ነበር። ለማንኛውም በደንብ አድርገህ ስማኝ። የምንታረቅበትን መንገድ ፈልግ። ወይ ደግሞ ምን? አጸፋውን አችለው። ማን ልበል አንቺ? ማንም በለኛ አይመለከተኝም። ለማንኛውም በደንብ አስብበት። እስማ ምንድነው አንተ? ምን? በላት አፍንጫዋን። ኧረ ቹቹ ሴት እኮ ናት። ምን ሴት ትላለህ እንዴ አንተ? ቺ ሴት ጎረምሳ ነች። በላት ይታባሽ። እናንተ ውሾች ቆይ ሰራላችኋለሁ። እሺ ወይኔ መቅደስ፣ ወይኔ አቆራሽ አንተ ያማሃል እንዴ? ግን ምን እንዳስደረቀኝ ታውቀዋል? ታዲያ እቺ የተረገመች አንጀቴ እንዳቃጠለችኝ አናፈጥክልኝ። ኧረ ቹቻ በእናትህ ሴት ታስመታኛለህ እንዴ? ማን ነው ሴት የምትለው አንተ? እቺ የሴት ጎረምሳ። ቆይ እሺ ለምንድን ነው ራስህ ያልመታሃት? እኔ እሷን? ምን ነው እኔ እሷ እንዴት ነው የምነካት? ቆይ ለምንድን ነው የኔ ያለ የምትፈራት? መፈራት ስላለባት ነው። ናግባለት አቤላ፣ ጠላታችን ተመቷል። ማን ነው ደግሞ የመታችሁት? ወንድማችን ቡቻ ለቀናት ስታስጨንቅን የነበረ ጠላታችንን በአንድ ጥፊ ነው አፈር ያበላት። ብቻ መቅዲ መታችኋት እንዳይሆን እና ምትነው እንደመታት በአንድ ጥፊ ነው ጣርጎ የጣላት። ቆይ እናንተ ያማችኋል እንዴ? በእውነት እሱ ነው። እኔ ምንም አላውቅም። ይሄን ያህል መደደብ ነው ምን ይሉታል? ሴት መታችሁ እንደ ጀብድ ታወራላችሁ እንዴ? በእውነት አሁንስ እንዴት እንዳስጠላችሁ ሲያስጠሉ። በእውነት ብቻ ውለታ አለብህ። እጄ ይባረክ። እሺ ምን ሆነሽ ነው? መጋኛ መቶኝ አይተይሽም እንዴት እንዳጣመመኝ? ቤተሰብ አይደላችሁ እንዴ? እንዴት መታሽ? አፍሽን ዝጊ። የእነሱን እልህ አንቺ ላይ እንዳልወጣ። ኧረ ቀስ የኔ እናት። ለማንኛውም ትንሿ ተገኝታለች። የት እንዴ? ምን ነው ደነገጥሽ? እንዳትገኝ ፈልገሽ ነበር እንዴ? ያምሻል እንዴ? ለምንድን ነው እንዳትገኝ የምፈልገው? ማን ያውቃል? እስቲ ደህና ነገር እንኳን አስቢ። ባለፈው እኮ ነገርኩሽ። ደህናው እናንተ አስቡ፣ እኔ ደግሞ ተንኮል እናስባለሁ። በቃ እኔና አንቺ ተገናኝተን አንድ ቀን በሰላም አንለያይም አይደለ? አሁን ነው እንግዲህ። በእንግዲህ በኋላ እንገናኛለን። ምን ነው? ይዙ በእናትህ ይቅርብኝ። ፈርተሽ ነው? አዎ። አሁንስ? እስኪ በእናትህ አትቀልድ። እየቀለድኩ አይደለም። ግን በቃ ይቅርብኝ። እኔ መጓት አልፈልግም። ያ ሁሉ ነገር አውርተን ቢሆንም ስገባ እኮ የሚጠብቀኝ አውቃለሁ። አሁን ዝም ብለሽ ከፊ። ትንሹ የኔ ልጅ መጣሽ? እኔ እህትሽ አይደለም? ምንስ ቢከፋ እንዴት ትተሽኝ ትሄጃለሽ? ትንሿ እውነት ትላንትና ከሰውነቴ ላይ የሆነ አካሌ ተቆርጦ የወደቀ ያህል ነው የተሰማኝ። የኔ ልጅ ከዚህ የከፋ ነገር ቢገጥምስ? እንዲህ ነው በቃ። በጣም ይቅርታ ብዬ ነገሮች ካሰብኩት ወሬ ከባድ ሆነብኝ ነው እንጂ ሳላስብ ቀርቼ አይደለም። አብዬ እታለም ትንሿ ተመልሳለች። እያየኋት እኮ ነው። እማዬ ቁጭ በይ። እማዬ በመካከላችሁ የተፈጠረው አለመግባባት ተፈቷል አይደል? አይደለም እማዬ? ባይዋጥልሽም ዋጪው እንግዲህ ምን ታረጊዋለሽ? ዞር በይ አንቺ ደግሞ አትልከፊ ለካፊ። ስነ ስርዓት እንግዲህ እንዳይጀምራችሁ። ከየት ነው ግን እነዚህን አዳዲስ ስድቦችን የምታመጫቸው? ከየትም ማምጣት አይጠበቅብኝም። ካየውሽ ይበቃኛል። እንደዛ ከሆነ 24 ሰዓት እኔ ማየት ይኖርብሻል ማለት ነው። እንግዲህ በቃ ተው። ስነ ስርዓት ልጆቼ። አረ ወገን እየተሳሰብን እንዲ ተረጋጋ እንጂ ምን ሆነሃል?
እንዴት ነው የምረጋጋው? አንድም ቀን ያለ ችግር ማሳለፍ አንችልም ማለት ነው? ልዑል ምን ሆነ ነው? በእናትሽ አንዳንዴ እንኳን ያዋቂ ስራ እስቲ። እንዴ ምን አደረኩኝ? መቅኒ ስለመታው ነው እንዴ? እሷን መምታት ግን የሚያመጣብንን መዘዝ አስበዋል? ለነገሩ እኛ የምታደርገናለች። የፈረደባት ትንሿ ላይ ነው የምትጫወተው። አሁን ይሄ ከትንሿ ጋር ምን ያገናኘዋል ደግሞ? ቹቻ ማገናዘብ ካልቻልክ ዝም በል። አረ ሉላ እኔ እኮ እንደዛ አስቤ አልነበረም። እስቲ አንዳንዴ እንኳን ጭንቅላትን ተጠቀምበት። አቤት እንዴት ደስ ይላል! የሁላችንም እንደዚህ መሰብሰብ። በሉ በቃ እኔ ወደ ቤት ልሂድ። ስለመጣች ደግሞ በድጋሚ በጣም ደስ ብሎኛል። ቆይ እንጂ የትንሿ መጥፋት ከሁላችንም በላይ አንቺን አልነበረም እያሳሰበሽ የነበረው? እኔ እኮ ሁሌም የትንሿ ነገር ያሳስበኛል። የኔ ቆንጆ ከዚህ በኋላ መረባበሽ የሚባል ነገር የለም። እሺ ያ ሁሉ ማለፉ አንድ ነገር አይደል? ማላገኛት መስሎኝ በጣም ፈርቼ ነበር። እንዴ ቆይ እኔ የምለው እዚህ ቤት ሰው ሲያጠፋ አይቀጣ ነው እንዴ የምትሉት? እንደዛ ያልንምኛ አላችሁ እንጂ ከዚህ በላይ እንዴት ትሉ? በሉ በቃ ለማንኛውም እኔ ልሂድ። ተናደሩ እንዴ ቆይ እንጂ ትንሽ ተጫዎች። ዘምቶ የመጣ እንኳን እንደዚህ አልተኮነለት። ተይ ማዬ። በሉ በቃ ሌላ ችግር ሳይመጣ እኔ ብሄድ ይሻላል። እኔ የምልሽማ በጣም እርሞኛል። የሚበላ ነገር የለም? አሁን ቁርስ ሰርቼ ትበላላችሁ። የኔ ልጅ ግን ደህና ነሽ? እንደው ምንም የገጠመሽ ነገር የለም? አዎ ጋሺ በጣም ይቅርታ። ደግሞ አስጨነኳችሁ አይደል? በእንደዚህ አይነት ሁኔታ ሆነሽ የእኛ መጨነቅ ያስጨንቅሻል? እንዴት አልጨነቃ ብዬ። እንደዚህ አይነት ልብ እኮ ከ101 ነው የሚገኘው። እውነት ነው። እንደዚህ ያለ ልብ አይገኝም። ቅን ልብ ነው ያለሽ። ፈጣሪሽን አመስግኝ። እሺ በይ ተነሺ። በቃ ታጠቢና ልብስ ቀይረሽ ቁርስ ትበያለሽ። እሺ እንደው ግን እንዴት አገኛችኋል? ጓደኞችን ያገኟት። ፈጣሪ ይመስገን ምንም ሳትሆን ማግኘታችን። እኔማ እንዴት ፈርቼ ነበር መሰለ። አንተ ፈጣሪ የለመኑን አትረሳመች። እኔ የምልህ አጎቴ የምር ግን አንተና እማዬ እህትና ወንድም ናችሁ? ምን ማለት ነው? ማለቴ ብዙ ነገራችሁ ተቃራኒ ነው ብዬ። ይኸውልህ በሀገሬ እልል የተባልኩኝ የተመሰገንኩ ነኝ። እናትና አባቴ ሲመርቁኝ ያደግኩ ልጅ ነኝ። ገባህ እንዴ? ምንድን ነው ክፉ ነሽ እያላችሁ ነው? እኔ የጠፋኝ ሰውየው ልጅ እንዲህ ነው ማለት ነው የምታስቡኝ እንዴ? ኧረ ተይ ታለም፣ እኛ ምንም አላልንም። አላችሁኝ እኮ አላችሁ። በአይናችሁ የምታሙኝን ያህል ሴቶች እኮ ቡና እየጠጡ እንኳን እንደዚህ አያሙም። ማይ ልብሽን እኮ በደንብ አውቀዋለሁ፣ ግን ከጊዜ በኋላ በጣም ተቀየረሻል። እንዴ ምኑ ነው የተቀየረው? እቺ ልጅ ማባረር ነው ክፉ ያስባለኝ? ደግሞ ያለ ምክንያት አላባረርኳትም። ሌባ ናት። እንደምትይው አጥፍታ እንኳን ብትሆን አቀጫትም ከምታባረሪያት። እንዴ የወለደ ይቅጣ እንጂ እኔ ምን አግብቶኝ ነው የሰው ልጅ የምቀጣው? አብራሽ እስካለች ድረስ ልጅሽ ማለት ናት። የአንቺ ኃላፊነት ናት። ኦ ወንድም አለም፣ እኔ በማይመለከተኝ ያለ ቦታ የምገባ ሰው አይደለሁ። ይኸውልሽ እማዬ፣ ችግር ካለ ምንም ነገር ከማድረግሽ በፊት እኔን አማክሪኝ በእናትሽ። ሰማህ? ለመወሰናቸው ውሳኔዎች አንተን ፍቃድ መጠየቅ እንዳለብኝ እየነገርከኝ ነው አይደል? ጉድ እኮ ነው። እኔ እንደዛ አላልኩ፣ ግን እንደ ዛሬው አይነት ነገር በእናትሽ ድጋሚ እንዳይፈጠር አደራ። እጭ እንግዲህ ዲስኩርህን እዛው አቁም። መምራት ባለብኝ መንገድ መርቼ መስመር አስይዤዋለሁ። እሺ ወይ ሄጂ ይቅርታ ልበላት እንዴ? አሁን ያንተ ይቅርታ ምንም የሚያመጣው ለውጥ የለም። የምትመልሰውን የአጸፋ መልስ ለመመለስ ተዘጋጅ። እንዴ ቆይ ምንድነው እንደዚህ የፈራችው ልጅቷን? ኧረ እባክህ አንተ አይደለ እንዴ ገላምበጠችን ብለህ ለሰዓታት ደርቀ ይቀረው? መቼም ጉንጬን ተስሜ ከምደነዝዝ ተሰድቤ ብደነዝዝ አይሻልም እንዴ? አምላኬ ከነሱ መሃል ታሪኬን ስላላደረግኩ አመሰግንሃለሁ። ምክንያት አገኘ ደግሞ አመት ልታወራ ነው። ላውራ ብል እኮ ብዙ ማወራቸው ነገሮች ነበሩኝ፣ ግን ታውቂያለሽ የመነጠቀ ሰው ስትሆን ብዙ አታወራ። እሺ ምጡቁ። አቤት ምጡቄ። ወይ ደግሞ አታፍርም እንዴ? ወይ ስትል አንተ ቹቹ ተብለህ ስትጠራ ታፍራለህ እንዴ? ለምንድን ነው ማፍረው? ስሜ አይደል እንዴ? አየህ እኔም ይሄንን ያልኩ ምጡቅ ስለሆንኩ ስጠራበት አላፍርም። ታዲያ ከመጠካ አይቀር ለምን መቅዲ የምትባል በረሮ ማጥፊያ ነገር አሰጠኝ? ማን ነው በረሮ? መቅዲ እና ወንድሜ ሰውነቷ ነው የበረሮ፣ ልቧ ተራራ ነው። አረ በፈጠራችሁ
አረ በፈጠራችሁ ለለምናችሁ አድቡ። ታውቃለህ ግን ልውል ቅድም ስታፈጥብኝ አስረ ግረፋት ነበር ያለ። እሷን ማጋጨት የማይፈልግ ሰው አለ? ነገሮች ይባባሳሉ ብለን ትተን ነው እንጂ። እኔ ግን ቅድም በጥፊ ስትናፈጥ ስላየኋት እንዴት ደስ እንዳለኝ በሞት ራሱ አይቆጨኝ። አሁን ደግሞ የቀረኝ በቦክስ ብዬ ምላሷን ማውጣት። ታጥቦ ጭቃ ይለዋል ይሄ ነው ቹቻ ራሱ። እኔ ራሴ እናቴ ትሙት እሱ ነው ውስጤን አንዘፈዘፈው። የኔ ማር አንተን ነበር በሷ ቦታ በቦክስ ማጣመን። ኧረ ዝም በል በእናትህ። ሴት መተህ እንደ ጀብድ ታወራለህ እንዴ? ዝም በል በእናትህ። አንተን ቦታው ላይ ስላልነበርክ ነው እንጂ ብትኖር ከሱ የባሰ ነበር የምታደርገው። እሰይ እስኪ እንዲህ ንገርልኝ። ተው ሉላ፣ እኔና ቹቹን በስተት እንዳታመሳስለን። ቹቹ ማለት እኮ መቅዲ በወንዷ ማለት እኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው አንተ? ምን ነው ዋሻው? ምንስ በከፋ እንዲህ ትለኛለህ? ዋሻው ወይ በመጨረሻ ዘመን ወንድም በወንድሙ ላይ ይነሳል ማለት ይሄ ነው አይደለ? ቆይ እናንተ ግን ሰው ቁም ነገር ማውራት ሲጀምር ለምንድነው እንደዚህ የምትሆኑት? ቁም ነገር አወራን እንዴ? የምርህን ነው? ያው ምን አወራን ብዬ እኮ ነው። አንተ አቤል አትናገርም እንዴ? ምንድን ነው የምናገረው? ሉላ ያለውና ምን አልክ ሉላ? በቃሽ፣ እደውላለሁ፣ በኋላ እደውላለሁ። ቻው ቻው። አንቺ በስመ አብ ኮቴ የለሽም እንዴ? ይቅርታ አስነገጥኩሽ አይደል? ምን አባሽ ነው እዚህ የምትሰራው? አንቺ ቆለሽ ይገፈፈና የሚሰራ ነገር ካለ ላግዝ ነበርኩ የመጣሁት። ይቅርታ። ማገዝ አይጠበቅብሽም ስራሽ ስለሆነ። አሁን ቁርስ ስሪና ቡናውን አቀራርቢ። እቃውን አጣጥበሽ የሚታጠብ ልብስ አለ፣ እሱን ጠቅላላ ይዘሽ ነይ። ተግባባን? እሺ ችግር የለውም እሰራለሁ። ችግር አለው ያለሽ የለም። ቶሎ ስሪና ወደ ሳሎን ነይ። እሺ እመጣለሁ። እኔ የምልሽ የት ነው ግን የነበርሽው? ማለትማ ከየት ፈልጎ አገኘሽ ነው የምልሽ። ተራምጄ ሲደክመኝ አንድ መንገድ ላይ ቁጭ ብዬ ነበር። እና ከዛ ነው መጥቶ ያገኘሽ? ጓደኞች ናቸው ያገኙ። እንዴ እነማን ናቸው ደግሞ ጓደኞቹ? እዚህ መጥቶ ያውቃሉ? እኔ ያውቃቸዋለሁ? አይ አያውቁም። እንዴ እኔም አላውቃቸው ጓደኞቹ። ታዲያ እንዴት አንቺ አወቅሻቸው? እሱ አስተዋውቆኝ ነው። ኧረ በጣም ጥሩ። ጆሲ ከእናንተ ጋር ነበር እንዴ? አይ አልነበረም። እኔ የምለው ሀብሉን ግን ምን ስትይ ቦርሳሽ ውስጥ ከተትሽው? እውነት እምላለሁ እንዴት እንደገባ አላውቅም። ኧረ እንዴት ነው የማታውቂው? በእግሩ ተራምዶ ገባ? እኔ የምለው አቤት። ለምንድን ነው ግን ሳውራሽ መልስ ማሰጨኝ? እኔን ተናጋሪ ለማስበል ነው አይደል? ኧረ አይደለም። እና እሺ ይቅርታ። ኖርናታ በዚህ አይነት ቡና አሁን ላፍላ? አይ በያሁን ስራሽን ጨርሽና ቶሎ ወደ ሳሎን ነይ። ባይገርምሽ እስካሁን እንዴት አልመጣችም ብዬ ሳስብ ነው በሩን ያንኳኳሽ። ይሄን ያለው ማለት ነው ልብሽ ውስጥ የተቀረቀርኩት? ውይ በጣም ከማናችንም በላይ የጓደኛሽ መመለስ እንደሚያስደስትሽ እገምታለሁ። እንዴ በደንብ እንጂ። ለምን አትይኝም እንዴ? እሺ ለምን? ያው እሷ ከሌለች ሰበብ እያደረግሽ የምትመላለሽበት ምክንያት አይኖርሽማ። ወይ ሀረግዬ አንቺ እያለሽልኝማ ሌላ ሰበብ አልፈልግም። የኔ ቆንጆ ካላስቸገርኩሽ መግባት እችላለሁ? ተነፋፍቀናል፣ ትንሽ እናውራ ብዬ እኮ ነው። የኔ ቆንጆ በጣም ጣፋጭ ነሽ። ሙሉ ቀን ካንቺ ጋር እዚህ ተገትሬ ባመሽ እንኳን አይቆጨኝም። ግን አሁን መገተሩን ሌላ ቀን አድርገውና አሁን ልግባ። እባብ መሆንሽን ምላስሽን ቀዘቀሽ አስነቃብሽ አይደል? ታዲያ እንዳልነድፈሽ ከፊት ዞር ብታይ ይሻልሽም። አንድ ቀን ዞረሽ ራስሽ እንዳትነድፊ አደራሽ። አደራ እያበዛሽብኝ ነው ሀረግዬ። ቃል የለኝም ላንቺ። ቃል እስክታገኝ ድረስ እኔ ልግባ። እሺ ፈልግ ነበረ። የት ጠፍተህ ነው? ምን ነበር? የባለፈውን ብር እኮ አልመለስክልኝም። የምን ብር ነው ደግሞ የምመልስልህ? ባለፈው ሰራለሁ ብለህ የወሰድከውን ነው። በቃ ባንተ ቤት አራዳ ነህ ማለት ነው? በእኔ ቤት ብቻ ሳይሆን ባንተ ቤትም አራዳ ነኝ። እና እንደዛ ነው እየተሰማ ያለው? በላውን ብሬን አምጣ። ታላግጣለህ እንዴ አንተ? ታላግጣለህ ማለት? ታላግጣለህ ነዋ። እንደዛ ማጅራቴን በፍልጥ ተመትቼ መሬት ለመሬት እኮ ስንከባለል የቆዩት ጥንቆላ እየሰሩ አይደለም። ያንተን ስራ ሰራ ነው የቆዩት።
የላኩ እኮ እንድትንከባለል ሳይሆን ስልኩን እንድታመጣልኝ ነበር። እኔ ደግሞ መሬቱን ሳይ ውስጥ ያለው መንፈስ ተንከባለል ነው የሚለኝ። መላርግ መሬቱን ላይ ተንከባለልኩ። በላት ቀልዳውን ብሩን አምጣ። የተሰበሩ አጥንቴ እንዲጠገን ቅቅል በለውበት። በጣም ጥሩ። ሰሞኑን እንገናኛለን። ራስህ ቤት ድረስ መተህ ብሩን ሰጠኛለህ። ከሌለኝስ? ትበደራለህ። የሚያበድረኝ ሰው ካጣውስ? ሰርተህ ትከፍላለህ። የሚያሰራኝ ከሌለስ? እኔ ባሰራህስ? መስራት ካልፈለኩስ? እንዲህ ተጫዋች ነህ እንዴ? የሚያጫውቴን ካገኘው ብጫውት ይደብራል። አሁን ጨዋታን ከጨረስክ ወደ ቁም ነገሩ እንመለስ። የምን ቁም ነገር? ይኸውልህ ቀለል ያለች ስራ አላሰራህም። አሁንም ያቺ ልጅ ላይ ነው እንዴ ያላችሁት? የትኛው ልጅ ጋር? ትንሿ ላይ ነው። መቼም ሁላችሁም እሷ ላይ ነው የምትበረቱት። ትሰማኛለህ? ትንሿ ለኔ ምን ማለት እንደሆነች አልገባህ። አንተ ከገባህ በቂ ነው። አሁን ዞር በልልኝ። ምን ሆነ ነው? እያወራሁ አይደል እንዴ? ሰውዬ ከዛች ልጅ ጋር ታነካካኝ። እኔ እሷን አይደለም። እና እሷን ካልሆነ ማንን ነው መንካት የምትፈልገው? መግዲ ነች። ምን? አዎ መግዲ ነች። ሌላው ሲያቀታችሁ እርስ በርስ ጀመራችሁ እንዴ? እሷን ደግሞ ምን እንዳደረግልህ ነው? ይኸውልህ ምንም እንድታደርግልኝ አይደለም፣ እንድትከታተልልኝ ብቻ ነው። ምክንያቱም ምንድን ነው? የምታደርጋቸውን ነገሮች ማወቅ ስለምፈልግ። እሷ የምታደርገውን ነገር እኮ ለማወቅ መከታተል አይጠበቅብህም። መገመት ብቻ በቂ ነው። መገመት ምን አመጣው? አንተ እንድትከታተልልኝ እየነገርኩህ አይደል እንዴ? ትእዛዝ ነው። ይኸውልህ አብረን እንስራ እኮ ነው እያልኩ ያለሁት። በፈጠረ ሰውዬ እኔን ተወኝ። ይኸውልህ መጥፎ ስራ እኮ ነው ይስራልኝ አላልኩም፣ እንድትከታተልልኝ ብቻ ነው። ስማ፣ ከዛ ውጪ ግን አንድም ነገር እንዳደርግልህ እንዳትጠብቅ ነግሬሃለሁ። ኧረ እኔ ምንም አልጠይቅህም። ብቻ አንተ በደንብ አድርገህ እግር በእግር ተከታተላት። ተስማምቻለሁ። እደውልልሃለሁ በቃ። እንኳን ደህና መጣሽ። ነይ ቁጭ። እሺ ግቢ። አብዬ እንዴት ነው? ደህና ነኝ ይመስገን፣ ደህና ነኝ። ኢዙ። አቤት። ምን ነው ሰላም አትለኝም እንዴ? እንዴት ነሽ? ትንሿን እስከማየት ድረስ ደህና መሆን አይመስለኝም። ኧረ እባክሽ። እውነቴን እኮ ነው። እሺ አሁን የት ነው ያለችው? ሂጅ ልያት። ኧረ መቅደስ በፈጠረሽ። ምንድን ነው? በዚህ ልክ ድራማ መስራት አስፈላጊ ነው? ውይ ኢዙ፣ ቆይ እኔ የምትጨነቅ አይመስልም እንዴ? ለምንድን ነው የምትጨነቂው? ጓደኛዬ ስለሆነች ነው። ከመቼ ወዲህ? ከአሁንስ ብጀምር ቅር ይልሃል? ማሚዬ የት ነች? እዛው እቃ ክፍሏ እየተርመጠመጠች ነው። ሂጂና ታወሪያታለሽ እዛ። እሺ ማሚዬ። እዩዬ እንዴት ነሽ? ደህና ነኝ፣ ደስ ብሎኛል። በአምላክሽ። ትንሿ አለች? አዎ ውስጥ ናት። ያቺ መቅደስ ነች ምናምን የምትባል ሰላቢ አብራት ነች። ግቢያ። እሺ። እኔ የምልሽ ወይ የሆነች ቦታ ደርሼ ልመጣ ነበር። እዚህ ትቆያለሽ እንዴ? አዎ ችግር የለውም። እስክትመለስ ጠብቀሃለሁ። እሺ አመሰግናለሁ። የኔ ቆንጆ ደህና ነሽ? ግን እንዴት እኮ ተጨንቄ እንደነበር ብታይ። ኑሪልኝ የኔ እናት። ቆይ ግን እንዴት አገኙሽ? ጥሩ ወሬ ላይ ደረስኩ መሰለኝ። እስቲ ለእኛ የሚል ነገርና ጥሩ ልብ ያላቸው ሰዎች እኮ ጥሩ ነገር ላይ የሚደርስ። እባክሽ መቅዲ አሁን እንኳን ተኝ እስቲ። ምን አደረኩኝ? እውነቴን እኮ ነው ያወራሁት። ደህና ነሽ ግን? ፈጣሪ ይመስገን በጣም ደህና ነኝ። ቆይ ግን እንዴት አገኙሽ? ደግሞ ከዚህ አካባቢ ርቀሽ ነበር እንዴ? አዎ ትንሽ ራቅ ብዬ ነበር። አሁን በእናትሽ አትታውን ተይና እንዴት እንደተገኘሽ ብቻ ንገሪኝ እስቲ። ምንም የሚነገር ነገር የለውም። ኢዛናን ያገኘኝ። እሺ ቆይ ማታ የት አድራችሁ ነው በጠዋት የመጣችሁት? እንዴ እቤት አላድራችሁም እንዴ? እንዴ ታዲያ በጠዋት እኮ ነው የመጡት። ትንሿ የት ነው ያደራችሁት? መቅዲ አንቺ እንዴት አወቅሽ ማታ ወደ ቤት እንዳልተመለስኩ? አሁን ነው እማዬ ስትናገር የሰማሁት። ወደዚህ መምጣት ስላልፈለግን ሌላ ቦታ ነበር ያደርነው። ይዘራ ብቻው ነበር እንዴ? አይ እነ ሉላ አብሮት ነበሩ። ዋው በግሩፕ ነው ስትጠበቂ ያመሸሽ? መቅዲ አንዴ ላውራሽ። ነይ። እሺ ሁሉም ሰላም ነው አይደል?
ሁሉም ሰላም ነው፣ ፈጣሪ ይመስገን። ሁሉም ነገር አልፏል። እነ ሉል ጋር ነው እንዲያደራችሁት? አዎ እዛው አካባቢ ነው። እኔ የምልሽ ሉል ግን ጥሩ ልጅ ነው አይደል? ይመስለኛል። እስካሁን እንዳየሁት ከሆነ ጥሩ ልጅ ነው። አይ ደስ ይላል። ግን ምን ነው ለምን ጠየቅሽ? አረ እንዲሁ ዝም ብዬ ነው። እሺ ካልሽ የት ነበር አንተ? እዚህ አካባቢ ነው። እኔማ መወረድ ጀመርሽ እኔ ብዬ እኮ ነው። ወርክ መወረክማ ምን እናንተ ቀረኩ። ቡቻ አጉል ነገሮችን በማቆም እየደበረ ነው እንዴ? እንዴት ይደብረኛል? አወራ በቀን 3 ጊዜ መንከባለል ስለቀረበት ነው እንደሚናደደው። አራቤላ ሙራት ያ ስለቆመ ነዋ። ይቅርታ ስላቆምን። ጎበዞች፣ አንዳንዴ የትልቅ ሰው ምክር ተው። ይሄ ዲስኩርን ልጀብር ነው ደግሞ። ስማ፣ እኔ ብናገር ተጠቃሚ የምትሆነው አንተ እንጂ እኔ አይደለሁም። ስራ ፈት ተወኝ በእናትህ አቦ። ምንድን ነው? ምን አቅልሃለሁ? የተናገርኩት ነገር ደበረው እንዴ? ምንድን ነው የሚደብረው? እባክህ ተው፣ እሱ መንጠር ልማዱ ነው። አቦ አንተ ልጅ የሰፈሩ ዘበኛ ሆነ ከተቀጠርክ ንገረኝ፣ እኔም የድርሻዬን ላዋጣለህ። ሐረግ በጣም ደስ ብሎኝ እኮ ነው የመጣሁት። የትንሿን መገኘት ስሰማ አላመንኩም ነበር። ትንሿ ደህና ናት ግን? በጣም ደህና ነች። ሌላ የምጠይቀኝ ጥያቄ ከሌለ መሄድ እችላለሁ? ሐረግ ዛሬ የመጣሁት ለጥብቅ ጉዳይ ነው። ደግሞ ከኔ ጋር የሚያነጋግር ሌላ ምን አይነት ጉዳይ አለ? ሐረግ ስለ ትንሿ ነው። ምንድን ነው የምታወራኝ ስለ ትንሿ? ግድ የለም ብዙ ሰዓት አልወስድብሽም። ስለሚጠቅማት ነገር ላውራሽ ነው የፈለግኩት። አይ ቶሎ አውራኝና ልሂድበት። ይኸውልሽ ሐረግ ለማንም ነግሬ የማላውቀውን ስሜት ላንቺ ልንገርሽ። እኔ ትንሿን በጣም አፈቅራታለሁ። ሁልጊዜ እኔ ወደ እሷ ልጠጋ በሞከርኩኝ ቁጥር እሷ ፈቃደኛ አይደለችም። አብረዋት ያሉም ሰዎች ደስተኛ እንድትሆን ስለማይፈልጉ ነው መሰለኝ እነሱም እንድጠጋት አይፈቅዱልኝም። በማህበር ነው ልጅቷን የምታፈቅሯት? እባክሽ ሐረግ ሳትቀልጂ በደንብ አድምጪ። እዚህ ቤት ምን ያህል እየበደሏት እንደሆነ እያየሽ ነው። ከጓደኞቿ ጭምር ሁሉም እሷ ላይ ነው የሚበረታው። አንተንም ጨምሮ ማለት ነው? ይኸውልሽ ሐረግ እኔ እሷን ከማፍቀር ውጭ አንድም ቀን መጥፎ ነገር ተመኝቼላት አላውቅም። እንደምታየኝ አይነት ልፍስፍሷ እንዳልነበርኩ። እሷን ካፈቀርኩኝ በኋላ ግን አቅም እንደሌለኝ ተረዳሁት። ሰዓት እያለቀ ነው። የምትናገረውን ቶሎ ተናገር እባክሽ። ከዚህ ቤት እንድትወጣ አድርጊያት። አቤት። ይኸውልሽ ሐረግ ለእሷ የምታስቢላት ከሆነ ከዚህ ቤት እንድትወጣ አድርጊያት። እኔ የምትፈልገውን አይነት ህይወት እንድትኖር አደርጋታለሁ። ይሄ ቤት ለእሷ የሚሆን አይነት ቤት አይደለም። እንዴት አይነት ደፋር ነህ እባክህ። ይኸውልሽ ሐረግ የመጨረሻ አማራጭ ነው ብዬ ስላሰብኩኝ ነው እና ደግሞ ትረጅኛለሽ ብዬ ስላሰብኩኝ ነው አንቺ መጥቼ ያወራሁሽ። ምን ይደረግሽ? እኔ ደግሞ አልተረዳውክ። ምን ሆነሻል ሐረግ? ይህን ሁሉ ሰዓት አውርቼሽ አልተረዳሁም ትይኛለሽ እንዴ? ካልተረዳው አልተረዳውም። ምንድን ነው? የምርሽን ነው? አንተ ራሱ የምርህን ነው? ግን አዎ ከልቤ ነው። እሷን በጣም ስለማስብላት እኮ ነው እንደዚህ ያልኩሽ። እንግዲያውስ የምታስብላት ከሆነ በደንብ አድርጋ አዳምጣኝ። እሺ ምንድን ነው? ከማንም በላይ አንቀባሮ የሚያኖራት ሰው ቤት ውስጥ ስላለ የአንተ ጣልቃ ገብነት አስፈላጊ አይደለም። ከቻልክ ልብህን ሰብስብና ኑሮህን ነው። ይሄን እንድትነግሪኝ እኮ አይደለም ይሄን ሁሉ ሰዓት ቆም ያወራሁሽ። እንግዲያውስ ከዚህ የተሻለ ሀሳብ ካለ በርህን ዘግተህ ብቻህን አስብ። በጣም ባለጌ ነሽ። ትልቅ ሰው ነሽ ብዬ እኮ ነው ይሄን ሁሉ ሰዓት ቆም ያወራሁሽ። ብቻ እየሰደብከኝ እንዳይሆን። ምን ነው ደበረሽ እንዴ? የማንም ልቅምቅም እኔ ላይ እየመጣሁኝ ይከፍታል። ለዚህ ልብና እኔ እንደዚህ ስተነፋፋ ነበር። ሁለተኛ እዚህ ሰፈር እንዳላይ ጭንቅላትን ለሁለት ከፍዬ ነው ማስቀመጥ። ትንሿ የኔ ልጅ አቤት። ይሄ ነገር የይዛና ነው መሰለኝ። አነሷለሁ ብዬ እኮ ወገቤ እምቢ አለኝ። የሽማግሌ ነገር ልክ ነው ብዬ የይዛና ይሆናል። ሲመጣ ሰጠዋለሁ። በቃ አንቺ ብሮ ምን ይቻል? ጎሽ ተባረኪ የኔ ልጅ።
በቃ ስራ አስፈታውሽ አይደል? በቃ ወደ ስራሽ ሂጂ። እሺ አብዬ። እንዴ ወዴት ነው? እዚሁ ነኝ። አንድ ጓደኛዬ ደውሎልኝ እሱን ላገኘው እየሄድኩ ነው። እና ምን ሆነ? የደነገጥኩ? ኧረ አልደነገጥኩም። ደነገጥኩ እንዴ? እንደዛ ነው መስለው። ሰላም ነው ግን? አዎ ሰላም ነው። በቃ በኋላ ቤት እመጣለሁ፣ ቤት እንገናኛለን። ቡቻ እርግጠኛ ነህ ሰላም ነው? አዎ ሰላም ነው ሉሊ። በቃ በኋላ ቤት እመጣለሁ፣ ቤት እንገናኛለን። እድሜ ረጅም ነው። ልክ ስናማን የመጣው ደግሞ ምን ብላችሁ ነው የምታሙኝ? አይ ልዑል በዚህ ሰዓት ቢሞት ምን እንወርሳለን እየተባባል ነበር። ከዛ ደግሞ ምንም እንደሌለ ስናስብ ደግሞ ሀሳባችንን ቀየረን። ምንድን ነው ሉላ? ችግር አለ እንዴ? ይህ ነገር በጣም በተደጋጋሚ እየረበሸኝ ነው። ይኸውልህ ሉላ፣ ችግር ካለ ወደ እኔ ያምጣው። እኔ ብቻ አይደለም ለአንተ ለዓለም ይበቃ ኃይል እንዳለኝ ታውቃለህ። ዋናው ችግር ማን ሆነና? ቆይ ግን አንተ ስለ ችግር ሲወራ ስምህ የማይነሳው መቼ ነው? ቆይ እኔ ደግሞ ምን አደረግኩኝ? ቡቻን ግን ምን ያህል ነው የምታውቀው? ያው በፊት ስንወርክ ምናምን ነው የማውቀው። ምን ነው ችግር አለ እንዴ? አይ ምንም፣ ግን ልጁ ደስ እያለኝ አይደለም። የሆነ ሊያደርግ የፈለገው ነገር ያለ ይመስለኛል። ኧረ ሉላ፣ የማያሳስብ ነገር ያሳስባል እንዴ? ልጁ ኖርማል ነው፣ አታስብ። ቆይ ምን አተበን ነው እንደዚህ ያልከው? አሁን ወደ ስመጣ መንገድ ላይ አግኝቼው ነበር። ሳይኝ ልክ አልነበረም፣ እየተርበተበተ ነበር። ደግሞ በጣም እየፈጠነ ነበር ሲሄድ ነበረው። ማን ያውቃል? ይሄኔ መቅደስን መንገድ ላይ አይቷት ደንግጦ ቢሆንስ? ወዴት ነው የምትሄደው ብላ አልጠየቅኩም? አንድ ጓደኛዬን ላገኘው እየሄድኩ ነው ያለኝ። ተከትለ ምናምን ልታየው አልሞከርክም? ልከተለው አስቤ እየተከተልኩ እንደሆነ ከገባው ደግሞ ይደብረዋል ብዬ ተመለስኩ። እኛም ሁኔታው ቅድም ግራ አጋብቶናል። ቡቻ የሆነ ነገሩ እንድጠራጠረው አድርጎኛል። እናንተ የምራችሁ ነው እንዴ? አዎ። ምን ማለት ነው የምራችሁ ነው ማለት? ገና ለገና ትናንትና ሌባ ነው ብላችሁን አሁን ድረስ የምትጠራጠሩት? ምን እንደምታወራው ቹቻ? ያማሃል እንዴ? ይሄ ደግሞ ትናንት ሌባ ከመሆን ጋር ምን ያገናኘዋል? ያው ነው፣ ምንም ለውጥ የለውም እኮ። ቹቹ የምረን ነው ግን የምታወራው? አዎ ትናንትና እኔም ሌባ ነበርኩ እኮ። ለምንድን ነው እኔን ያልጠረጠራችሁ? አንተ ያማል እንዴ? እያወራ ያለው ነገር ታውቋል? አዎ በደንብ ነው የማውቀው። ምንድን ነው 10 ጊዜ የምጠይቀኝ? ስማ እያልኩ ያለሁት እኮ ስለ ሌብነቱ ሳይሆን እያደረገው ስላለው ነገር ነው። እያጠራጠረኝ ነው ያልኩት። እሺ እንደተመቻችሁ። እኔ ምንም ነገር አላወራም። ቆይ ለምንድን ነው የምናወራውን ነገር አዙረ ከራስ ጋር የምታገናኘው? እኔ ምንም ነገር ከራሴ ጋር አላገናኘው። ግን ደግሞ ልጁ ምንም ችግር እንደሌለበት በራሴ መንገድ አረጋግጥላችኋለሁ። ከዛ እሱን ማመን ትችላላችሁ። በምንድን ነው የምታረጋግጥልን? እሱን ችግር የለውም፣ እኔ ራሴ ያሳያለሁ። ትንሽ ጊዜ ብቻ ጠብቀኝ። እሺ እስከዛ ድረስ ግን እሱ ላይ ምንም አይነት ፊት መቀየር አይቻልም። ተስማምቻለሁ። እኔም ተስማምቻለሁ። አደራ አንቹቻ፣ ይህ ለማረጋገጥ ብለህ ደግሞ እኛንም የጅል ስራ ሰርተ ችግር ውስጥ እንዳከተል። ችግር ውስጥ መግባት መች ይቀራል? የሚመጣውን ለመቀበል ራስን ብታዘጋጅ ነው የሚሻለው። አንተም መሰልኩ እንዴ? እሱን እስቲ እናያለን። ለማንኛውም ዞር ዞር ብዬ ልምጣ። ማሚዬ እቺ ተረገመ ሰው መሰለች። ትምህርት ቤት ምን አይነት ጉድ እንደሚሰራ እኔ ማውቃለሁ። እንዴት ዋላችሁ? እንዴት ዋልክ የኔ ልጅ? በዚህ ፍጥነት የት ሄደህ ነው? ዞር ዞር ብሎ ይምጣ እንጂ ይሄን የመሰለ መልክ ይዞ ቤት መቀመጡ ለሱም ጥሩ አይደለም። መልክማ ከእናቱ ነው የወሰደው። አታይም እንዴ? ቁርጥ እኔን እኮ ነው የሚመስል። አሁን ላይ እንኳን አንቺን መምሰል ሳያቆም አይቀርም። ምናልባት ሚስቱ መምሰል ይጀምር ይሆን እንዴ? እንደማየው ከሆነ የልጄ ሚስት ቆንጆ ናት። እሷን ቢመስል ደግሞ አይቆጨኝም አይደል እንዴ ዙዬ? አይ ማዬ ተጫዋች እኮ ነሽ። እኔ የምለው እሺ አንተ የምትለው የወደፊት ሚስቴን አይሻት እንዴ? እንዴ ይሄው ያየኋት አይደል እንዴ? አቤት። እናት ሁልጊዜም ለልጇ አንድ ነገር ስትመርጥ አትሳሳት። እኔም እናቴ ትሳሳታለች ብዬ አንድም ቀን አስቤ አላውቅም። ማሚዬ መቼም አትሳሳት። በባዶ ሜዳ አትልፊ፣ ተረጋጊ ነው ብለህ ነው? ወይ በጣም ይቅርታ። መታሽ እንዴ? አረ ችግር የለውም ደህና ነኝ። እኔ ስለሆኜ ነው እያዩ ያልሄድኩት። ወይኔ በእናትሽ እኔን ጥፋተኛ፣ በጣም ይቅርታ። አረ አንተ አታስብ፣ ደህና ነኝ እኮ። እሺ ትንሽ የለችም እንዴ? አንተ መኝታ ቤት ነች። እሺ በቃ ሳሎን ሁኚ፣ መጣሁ። አይ ከመጣህማ እኔ ልሂድ፣ እየጠበቅኩ ነበር። ለምን ትንሽ አትጫውች? ቆየሁ ከመጣሁ። የምሄድበት ቦታ ስላለኝ እኔ ልሂድ። አደራዬን በደንብ ተወጥቻለሁ።
እሺ ዩዬ በጣም አመሰግናለሁ። እሺ በቃ ባይ። ቻው። ሰዓት የለኝም። የምታወራውን አውራና ቶሎ ልሂድ። ይኸውልህ መጀመሪያ በሀሳቤ ተስማምተህ ስለመጣ በጣም ደስ ብሎኛል። መቅዲን ከዛሬ መከታተል ትጀምራለህ። ማንኛውንም እሷን ሊጎዳ የሚችሉ ነገሮች ለእኔ ትነግረኛለህ። እሺ ሳቢውን አምጣፍጥ ነው። ትቀልዳለህ እንዴ? የምን ሳቢ ነው? ትቀልዳለህ ይላል እንዴ? አንተ ራሱ ትቀልዳለህ። ለጽድቅ ነው እንዴ የምሰራው? በባለፈው ክፍያ ሊካካስ አይደል እንዴ ተስማማን? ስለምን መካካስ ነው የምታወራው ሰውዬ? የተንከባለልኩትን ከተንከባለልክ መካካስ ይችላል። አትቀልድ። በጣም እየተፈታተንከኝ ነው። ቀልዱንም የጀመርከው አንተ ነህ። እንደውም ትቼዋለሁ። እሺ በቃ